ወጣቶች ለምን ራሳቸውን ያጠፋሉ? በፍቅር ምክንያት፣ በበሽታ፣ ምንም የለኝም ባዶ ነኝ በማለት። ይሄን ጀበና አዩት፣ ባዶ ነው አይደል? ጥሩ። ነገር ግን አንደኛ ባዶ ነው ማለት ምንም አይዝም ማለት አይደለም፣ እንደውም በተቃራኒው ነው። ሁለተኛ ፈልገን ያላጣነውን ነገር የለም ማለት አንችልም። የብዙዎቻችን ችግር ደግሞ ይሄ ነው። መርምረን ባልዘለቅነው ተፈጥሯችን ላይ ቶሎ ዘግቶ መወሰን ይቀናናል። ብዙዎቻችሁ ደንግጣችኋል። በስክሪን የሚያዩ እናቶች ደግሞ በሚወዱት መሰበር አዝነዋልም ደንግጠዋልም። አንድ ሰው ራሱን ሲያጠፋ የሚወዱት ሰዎች ምን ያክል ይደነግጡና ያዝኑ? ለምን ያክል ቀናትስ በጥቁር ልብስና ባንነት ይከርሙ? ሌላው ቅድም ባዶ ነው ያልነው ጀበና ውስጡ የነበረውን ነገር ተመልከቱ። አንድ ሰው ራሱን ሲያጠፋ ውስጡ የነበሩትን ሀገርን የሚጠቅሙ ራሱን የሚያለሙ አንጸባራቂ ሐሳብ ጽንሶች ጨንግፈው ለማንም ለምንም ሳይሆኑ ይቀራሉ። ጌታዬ፣ እህቴ፣ ምንም ነገር ሊገጥምሽ ይችላል። ነገር ግን እልፍ ሲሉ እልፍ ይገኛል። አየህ፣ ይህ እርሳስ ከዚህ መሰበር በኋላ እንኳን ቢሆን እልፍ ብሎ ውብ ስዕሎችን ለማስቀረት ይቀርጻል እንጂ በፍጹም እጅ አይሰጥም። ይህ እርሳስ ጎዝ ነው አይደል? ጎዝ ነው አይደል? ነገር ግን ይሄ እንኳን ችግር ሲያጋጥመው ራሱን ሳይሆን ስህተቶቹን ነው የሚያጠፋው። እንዲህ የሚያምር ጥልፍ ብትመለከት እንዲህ ስትገልጠው ደግሞ ጀርባው እንደዚህ ነው። ከእያንዳንዱ የሚያምር የሚመስል የሰው ሕይወት ጀርባ ውስጥ እንዲህ የተወሳሰቡ ነፍ ችግሮች አሉ። ነገር ግን ችግሩን ጠንካሮች የመፍትሄ መሰረት ሲያደርጉት፣ ደካሞች ደግሞ ራሳቸውን ያጠፉበታል። ችግርህን አቅልለው። ላንተ ተለይቶ የጨለመ ጀንበር፣ ላንተ ተለይቶ የተደፋ ሰማይ የለም። አይ የኔ ችግር ከሁሉም ይለያል የምትለኝ ከሆነ አልጫውን ሽሮ የሚያጣፍጠው የሚያቃጥለው ቃሪያ ነው እልሃለሁ። ስለዚህ አግኝቶ ማጣትህን፣ አፍቅሮ መከዳትህን፣ ሌሎችም ችግሮችን እልፍ ስትላቸው እልፍ እንደምታገኝ እኔ ምስክርህ ልሆን እችላለሁ። ከዚህ በኋላ እያንዳንዱ ዕለታዊ ዕቅድህ ከምትጠልቀዋ ጨለማን አስከትላ ከምትገባዋ ጋር ሳይሆን ንጋትና ብስራትን ከምታበስረው አዲሲቷ ጀንበር ጋር አዲስ ሆኖ ስለመነሳት አሁን ወደ ዳኞች አስተያየት እንሄዳለን። ኪሩቤል፣ ሰውነት ስትጀምር ገና በእናት መጣህብኝ። ለእናቴ ትልቅ ፍቅር አለኝ። በእናት መጣህብኝ፣ እዛ ጋር አሸነፍከኝ። እርግጥ የዳኝነት ውሳኔውን አይቀይረውም። በጣም ጎበዝ፣ የምር ኤነርጂ፣ the way you act፣ ትናገር